ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰቦች? ሁላችሁም የከበረ ሰላምታ ይድረሳችሁ። ማረንጌታ እባላለሁ። በኤግል ሚዲየም ክሊኒክ ውስጥ ሐኪም ነኝ። ዛሬ ላወያችሁ የፈለግኩት አንዳንድ በህይወታችን ላይ ቀለል ያሉ ግን ደግሞ በጣም ትልቅ ጥቅም ያላቸውን ነገሮች የላይፍ ስታይል ወይም መከተል ያለብን የአኗኗር መርሆች ለጤናችን ጠቃሚ ሊሆኑ የሚችሉትን እነሱን ነው ለማስተላለፍ ፈልገው። አንደኛ ያው አገራጭ ኑሮ የምንኖረው ለብዙ ኢንፌክሽኖች ለብዙ ደግሞ ተላላፊ ላልሆኑ በሽታዎች ነን ኮሚኒኬብል ዲዚዝ የምንላቸው ለምሳሌ ዳያቤቲክስ፣ ለስኳር ህመም፣ ሃይፐርቴንሽን፣ ለደም ግፊት እና ለኮሌስትሮል። ስለዚህ አመጋገባችን ላይ ዴይሊ እንቅስቃሴያችን አክቲቪቲያችን ላይ ወይም እንቅስቃሴ ፊዚካሊ አክቲቭ መሆን አለብን፣ መንቀሳቀስ መቻል አለብን። ኦኬ ቀላል ሊመስል ይችላል ወይም ጥቅም የሌለው ሊመስል ይችላል፣ ግን በጣም ትልቅ ጥቅም አለው። ሌላኛው አመጋገባችን ሄልዚ ዳይት፣ ለምሳሌ ግሪኒስ ሄልዝ አረንጓዴ ቬጅቴብሎችን መመገብ ያስፈልጋል። ስለዚህ ግሪን ቬጅቴብሎችን መመገብ፣ ጨው መቀነስ ያስፈልጋል፣ ጣፋጭ ነገሮችን መቀነስ ያስፈልጋል። ኦኬ ሞር ደግሞ ፋይበር የሆኑ ነገሮችን መመገብ ድርቀትን ለመከላከል እና የተለያዩ የጤና ጥቅሞች ስላሏቸው ማለት ነው። ለምሳሌ አትክልቶችን መመገብ ያስፈልጋል። ቆሎ፣ ያልታሸ ቆሎ መመገብ። ኦኬ ስለዚህ ቀላል የሚመስሉ ግን በጣም ትልቅ የጤና ቲፕ ናቸው ወይም የጤና ጥቅም ያላቸው ነገሮች ናቸው። እባካችሁ እንድታበረታቱኝ እጠይቃለሁ። ለቀጣይ ቪዲዮ ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። አመሰግናለሁ። ቀጣይ ላይ በሰላም እንገናኝ።